እሺ ይህ መዝናኛ ቦታ በኮምቦልቻ ከተማ አስተዳደር የካንቲኒ መናፈሻ ይባላል። ካንቲኒ መናፈሻ በከተማይቱ በደሴ መውጫ ጫፍ በኩል ከቁጠባ አደባባይ ጥቂት ሜትሮች ላይ ከፍ ብሎ የሚገኝ መናፈሻ ነው። በዚህ መናፈሻ ውስጥ መንፈስን የሚያድሱ እጅግ በጣም በርካታ ማራኪ ነገሮች አሉ። ከነዚህ መካከል አንዱ ለአዋቂዎችና ለሕፃናት ተብሎ የተሰራው የመዋኛ ገንዳ ነው። ልክ በዚህ ምስል ላይ እንደምትመለከቱት ይህ የአዋቂዎች የመዋኛ ቦታ ነው። ከዚህ ቀጥሎ ከ1 ሜትር በላይ ጥልቀት ያለው በጣም መንፈስን የሚያድስ የሚያዝናና እርካታ የሚያገኙበት መናፈሻ ነው። ብቅ ብሎ ይጎብኙ። ይህ ደግሞ ለሕፃናት ተብሎ የተዘጋጀ ከ90 ሴንቲሜትር በታች ጥልቀት ያለው የመዋኛ ገንዳ ሲሆን ሙሉ ቀን ክፍት ነው። እውነት ደስ የሚል አየር ጋር በተለይ ሙቀት በሚሆንበት ሰዓት በጣም መንፈስን የሚያድስ የመዝናኛ ቦታ ነው። ብቅ ብላችሁ በመጎብኘት የድሉ ተጠቃሚ መሆን ትችላላችሁ። እንግዲህ ኮምቦልቻ በዋናነት ከምታወቅባቸው ነገሮች ውስጥ አንዱ መናፈሻ ነው። በጣም በርካታ መናፈሻዎች እንደተጠበቁ ነው። አሁንም አዳዲስ እየተሰሩ ያሉ አሉ። ካንቲኒ እንግዲህ የመጀመሪያውን ስፍራ ይይዛል። በውስጡ በጣም በርካታ ዘርፈ ብዙ የመዝናኛ አማራጮች አሉት። እንግዲህ ልጆችን፣ ፍቅረኛዋን፣ ቤተሰቡን፣ ጓደኞቹን ይዘው በመጋበዝ በመምጣት በዚህ ቦታ ላይ ልዩ መዝናኛ ማግኘት ይችላሉ። ከመዋኛ ገንዳ በተጨማሪ በውስጡ ልክ እንደዚህ ባለጥላ የሆኑ መንገዶች በውስጡ እየተንሻሸሩ ከልጆ ከሚስቶ ከቤተሰቡ ከሚስቶ ከፍቅረኛው ጋር መናፈስ ይችላሉ። ከዚህ በተጨማሪ ደግሞ በውስጡ ያለ ሳራማ በዛፎች ያሸበረቀ በጌጥ ዛፎች ያሸበረቀ አየር የሚወስዱበት እረፍት የሚያደርጉበት የእግር እንቅስቃሴ የሚያደርጉበት መንፈስዎን የሚያድሱበት አየር መቀየሪያ ቦታ ነው። መቀመጫዎች አሉት፣ መንቀሳቀሻዎች አሉት። በስነ ስርዓት የተያዙ የዛፍ አይነቶችን እዚህ ጋር ታያላችሁ። አየሩ በጣም ነፋሻና ቀዝቃዛ ነው። ብቅ ብላችሁ እዩት፣ ጎብኙ። በእውነት እኔ ምርጫዬ ነው፣ ግብዣዬ ነው። እንግዲህ መዋኛ ገንዳውን ከተለያየ አንግል ሆናችሁ ስታዩት የተለያየ ውበት ነው ያለው፣ የተለያየ ስሜት ነው የሚፈጥረው። ይሄ አሁን ለምሳሌ የአዋቂዎቹ መዋኛ በጣም ልዩ ነው። እዚህ ጋር ደግሞ የልጆች መጫወቻ አለ። የልጆች መጫወቻ ጅዋጅዌ ያለው ጦጣ ሚዛን አለው፣ ሸርተቴ አለው። ልክ እንደምታዩት ፈረስ ግልቢያ አለው። የተለያዩ ሸርተቴዎቹ ራሱ በጣም ዘመናዊ ናቸው። በእውነት በጠመዝማዛ በቀጥታ በጣም ነው ልጆችን የሚያዝናናውና በደስታ እንዲቦርቁ የሚያደርጋቸው። በእውነት ልጆቻችሁን እዚህ ይዛችሁ መታችሁ ጋብዙ። እኔ በጣም ተደስቼበታለሁ። የኔን ደስታ እናንተም እንድትጋሩ እፈልጋለሁ። እውነት ኮምቦልቻ እንግዲህ በዙሪያዋ ላለ ማህበረሰብ ራሱ ይህን የማዝናናቱን ስራ እያገለገለች ነው የምትገኘው። የፍቅረኞች ጎዳና በዚህ ላይ ቴራዞን ነው። በቃ በባዶ እግር ቢሄዱበት ቢተኙበት ንጽህናው ከምነግራችሁ በላይ ያማረ ነው። አረንጓዴ ኤሪያው እዚህ ጋር ለሶላት የሚሆን ቦታ መስገጃ ሁሉ አለው። በዚህ አረንጓዴ ቦታ ላይ በዚህ አረንጓዴ መስክ ላይ ፎቶግራፍ በቃ የተለያዩ ክሊፖችን መስራት ይቻላል። እንግዲህ ኮምቦልቻን በዚህ መልክ ሊያስተዋውቁ ከሚችሉ ቦታዎች አንዱ ይሄ ነው። እዛው እያሉ የሶላት ሰዓት ድረስ እዛው መስገድ ይችላሉ። እዚህ ጋር ፊት ለፊት የምናያቸው ሻወር ቤቶች ራሱ አሉ። ሻወር ይወሰዳል። ሰውነትን ማቀዛቀዝ ይቻላል። ያው እንግዲህ ያየነውን ያጋራናቸው ሰብስክራይብ አድርጉን። አስተማሪ ቲዩብ የሚል የዩቲዩብ ቻናል አለ። እዛ ላይ ገብታችሁ ሰብስክራይብ አድርጉ። ይህንንም ቻናል ፎሎ አድርጉ። አዳዲስ ቪዲዮዎችን እንድንሰራ ያበረታታናል። እባክዎትን እንዳይረሱ። እናመሰግናለን።